ሰላም ቤተሰብ እንዴት ናችሁ? እንግዲህ የአውሮፓ ቻምፒየንስ ሊግ ጨዋታ እንግዲህ በፒኤስጂ አሸናፊነት መጠናቀቁ ይታወሳል። እንግዲህ ይህ ምን ያህል ለአርሰናል አስቸጋሪ ውጤት እንደነበረ አይተናል። ምንም እንኳን በኤምሬትስ ላይ ደጋፊዎቹ ያን ያክል ድጋፋቸውን ቢሰጡም በወቅቱ አርሰናል ጨዋታውን ማሸነፍ አልቻለም። በተቃራኒው ፒኤስጂ ከሜዳው ውጭ ወጥቶ ያሸነፈበት ጨዋታ ሆኗል። እርግጥ ነው ውጤቱ የጠባብ ውጤት ነው። 1-0 ማለት በየትኛውም ሁኔታ ሊቀለበስ የሚችል ውጤት ነው። ግን ለማስታወስ ያክል እንግዲህ ከዚህ በፊት እንደነገርኳችሁ የቶማስ ፓርቴ እንግዲህ ሁለተኛ ቢጫ ማየት ከሪያል ማድሪድ ጋር በጣም ትልቅ ስጋት እንደሆነ ደጋግሜ ተናግሬ ነበር። የሰራውላችሁን ቪዲዮ ላይ ማስታወስ ትችላላችሁ። የቶማስ ፓርቴ ቢጫ ማየት በሪያል ማድሪድ ጨዋታ ላይ ምን ያህል ከፒኤስጂ ጋር ለሚኖራቸው ጨዋታ ሊረብሻቸው እንደሚችል ቀድሜ አስጠንቅቄ ነበር ማለት ነው። እንግዲህ የቶማስ ፓርቴ አለመኖር አይታችኋል። ምን ያህል የአርሰናል ሚድፊልድ ሚዛኑን እንዳጣ አይተናል። በወቅቱ ደግሞ ሌላም የነገርኳችሁ ነገር ቢኖር ምንድን ነው ሚድፊልድ ላይ ምን ያህል ፒኤስጂ ጠንካራ ሊሆን እንደሚችል እና ኳስ ይዞን መጫወት እንደሚሞክር ተናግሬ ነበር። እነ ቪትኒያን የያዘው ቡድን እንግዲህ በጣም በሚድፊልድ ላይ ጥሩ እንቅስቃሴ ያደርጋል ተብሎ ይጠበቃል። እነ ራይስ ብዙ ጊዜ እንግዲህ ራይስ በግራ ሚድፊልድ ላይ ነው ብዙ ጊዜ ሲጫወት ስናየው የነበረው። አሁን የቶማስ ፓርቲን ሚና ይዞ መምጣት ምናልባት ከነበረበት ሚና ትንሽ ለየት ይላል። እኔ ቶማስ ፓርቴ ብዙዋኖቻችሁ እኔ እንዴት እንደሆነ እንዳያችሁት አላቅም። አርሰናል ቶማስ ፓርቲን ሲይዝና ሳይዝ የሚጫወተው ጨዋታ በነገራችን ላይ ይለያል። ሚድፊልድ ላይ ካያችሁ ቶማስ ፓርቴ ሲኖር ይሄ ሚድፊልድ ላይ ያለው ዶሚናንስ ይሄ የኳስ ቁጥጥር በጣም ከፍ ይላል ማለት ነው። ለምን ብትሉ ፓርቴ ሁሉንም መጫወት የሚችል ሚድፊልደር ነው። ምን አይነት አጨዋወት ነው የሚጠቀመው? ዲፌንሲቭ ነው። ኳስ ወደፊት ነው የሚጫወተው። ካያችሁ ቶሎ ወደ እነ ሳካና ማርቲኔሊ ቶሎ ኳስ የሚያቋርጠው እሱ ነው። ወደ እነ ራይስ ኳስ የሚያቋርጠው እሱ ነው እና አብዛኛው ጨዋታዎቹ ወዴት ናቸው? ወደፊት ቤዝ ያደረጉ ናቸው። ፊዚካሊ ቶማስ ፓርቴ ምን ያህል ጠንካራ እንደሆነ ታውቃላችሁ። ፊዚካሊ ዶሚኔት ያደርጋል። በዛ ላይ ደግሞ ኳስ የሚወደው አይነት ተጫዋች ነው። ብዙ ጊዜ አንዳንድ ተጫዋቾች በነገራችን ላይ ካያችሁ ኳስ የሚከተላቸው ተጫዋቾች አሉ። እንግዲህ ካያችሁ ብዙ ጊዜ ሚድፊልድ ላይ የትኛውን ኳስ ሲገጭ ቶማስ ፓርቴ እግር ጋር ነው የምታገኙት። ያ ማለት ምን ያህል ከኳስ ጋር ቅርርብ እንዳለው ምን ያህል ፖዚሽኑን ከኳስ ጋር አቀራርቦ እንደሚጫወት ነው። እና አብዛኛው ኳስ ቶማስ ፓርቴን ይወዱታል። ካያችሁ የተገጨው ኳስ ወደ ቶማስ ፓርቴ ነው የሚሄደው። ስለዚህ አሁን ያንን ያጣ ነው። አሁን ሚድፊልድ ላይ ሲገጩ የነበሩ ኳሶች ብዙ ጊዜ ወደ ሲሄዱ ነበር፣ ወደ ፒኤስጂ ሲሄዱ ነበር። እና ምን ያህል የቶማስ ፓርቴ አለመኖር አርሰናልን እንደረበሸው አይተናል። ግን አሁን ሌላ ተስፋ አለን። ተስፋችን ምንድን ነው? በፒኤስጂ ሜዳ ላይ ምን ያህል ተቀይረን ልንመጣ እንችላለን የሚለውን ቶማስ ፓርቴ ያሳየናል ብዬ አስባለሁ። የቶማስ ፓርቴ መኖር ታዩታላችሁ። የሚገርም ጨዋታ እንደሚጫወት እርግጠኛ ነኝ። አርሰናል ውጤቱ የጠባብ ውጤት ስለሆነ ልዩነቱ 1-0 ማለት አርሰናልን 1-0 መውጣት አቻ ያደርጓል። 2-1 ማሸነፍ አቻ ያደርገዋል። ከዛ አልፎ ከአንድ ጎል በላይ የሚያስመዘግብ ከሆነ ደግሞ ኃላፊነቱን ያረጋግጣል ማለት ነው። አርሰናል በነገራችን ላይ እስካሁን የነበሩትን ጨዋታዎች ስታዩ አዌ ጌሞች ላይ አሪፍ ነው። በቃ ካስታወሳችሁ ፒኤስቪ ላይ ሂዶ አዌ ሲጫወት ምን ያህል ብዙ ጎል እንዳገባ አይታችኋል። እንዲሁም ደግሞ ሌሎች ጨዋታዎች ላይ ስፖርቲንግ ሊዝበን ላይ የምታስታውሰው ከሆነ ከስፖርቲንግ ሊዝበን ራሱ አርሰናል አዌ ነው የተጫወተው፣ ብዙ ጎል ነው ያገባው። ስለዚህ አርሰናል እነዚህን ብቃቶቹን መልሶ ማምጣት የሚችል ከሆነ አዌ ጨዋታውን እርግጠኛውን የምነግራችሁ ማሸነፍ ይችላል። አርሰናል ፒኤስጂን በደንብ አድርጎ ማሸነፍ ይችላል። ግን ምን ይፈልጋል? ያንን ፐርፎርማንስ መድገምን ይፈልጋል ማለት ነው። ስለዚህ ያንን ፐርፎርማንስ የሚደግሙ ከሆነ ሁላቸውም ሲጫወቱ ወጥረው በደንብ ከተጫወቱ እርግጠኛውን የምነግራችሁ ጨዋታው ይቀለበሳል። ግን ከዚህ በፊት እንደምናየው አይነት በቃ አንዳንድ ጊዜ ኳስ በእርግጥ ቻንስም ይፈልጋል። ቻንሶቹ የሚጠሙበት ከሆነ ብዙ እንትን የማይል ሁሉም ተጫዋቾች በጠቅላላ ጥረት የማያደርጉ ከሆነ ምን ሊሆን ይችላል? እንግዲህ ያለውን ውጤት ፒኤስጂ አስጠብቆ የሚሄድበት ሁኔታ ሊኖር ይችላል። ግን ያንን አርሰናል በቀላሉ ያደርጋል ብዬ አላስብም። የተሻለውን አርሰናል እናያለን ብዬ አስባለሁ። እንገናኝ።